አሁን በተሰማ መረጃ የኢትዮጵያ ህገ መንግስት የሚጻፈው በህዝብ ከራያ አላማጣ አዲስ መረጃ ተሰምቷል። ሰበር መረጃ ተሰምቷል። ህወሓት በሐውዜን ቀብሯቸው የነበሩ በርካታ ታንኮችን በትላንትናው ምሽት በዚህ ሰዓት ሀገራዊ የምክክር ኮሚሽኑ ይፋ ባደረገው አዲስ አጀንዳ ሀገሪቱ ሙሉ በሙሉ በፕሬዝዳንት እንድትመራ ታሪካዊ አዲስ አበባ ውስጥ ላሉ ሆቴሎች፣ ሬስቶራንቶች እንዲሁም ባሮች አስቸኳይ የተባለ መረጃ ተሰምቷል። ሰላም كم يلا خاتكم ناي ود خلي يوتيوب channel ተከታታልቲ ከም ትልምዱ ሒሳብ በራት ዜናታት ሒዘልኩም መጽለኹ ናይ ዩቲዩብ ሓድሽ ዝኾንኩም ሳብስክራይብ ምግባር ቤተሰብ ሆነናበና እቲ ብዛዕባ እቲ ኣብ ትግራይ ዘኒ ኩነታት ህሉ ንሱን ሓቢርና ክንሰማዕና ሰናይ ግዜ ይሁንልኩም። ሓሳብ ርእይቶ እንተለኩም ኣብ ኮሜንት ጻሕፉና ሰናይ ግዜ። አሁን በተሰማ መረጃ የኢትዮጵያ ህገ መንግስት የሚጻፈው በህዝብ ድምጽ ነው ሲሉ ጠቅላይ ሚኒስትሩ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ስለ ህገ መንግስቱ መለወጥ አነጋጋሪ ንግግርን አድርገዋል። እናውቅልሃለን የሚሉ ሰዎች በአዳራሹ ተሰብስበው ህገ መንግስት የሚጽፉበት ዘመን ማብቃቱን የጠቆሙት ጠቅላይ ሚኒስትሩ ሐሳባችንን ለህዝብ እናቀርባለን፣ ህዝብ በወሰነው እንገዛለንም ብለዋል። ይህ ማለት ህገ መንግስቱን ለመቀየር የህዝብ ውሳኔ ወይንም ሪፈረንደም ሊካሄድ ይችላል ማለት ነው። የናንተ ድምጽ ምንድነው? ህገ መንግስቱን ሊቀየር ይገባል ወይስ አይገባም? ሐሳባችሁን በኮሜንት ላይ አጋሩኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። ሰበር መረጃ ተሰምቷል። ህወሓት በሐውዜን ቀብሯቸው የነበሩ በርካታ ታንኮችን በትላንትናው ምሽት አውጥቶ ወደ ራያ ግንባር ማንቀሳቀሱ ተሰምቷል። ህወሓት አሁንም ቢሆን በቀጠናው ከፍተኛ ተባለ እንግዲህ ጦርነት ለማዝመትና እንዲሁም ደግሞ የሸረሪናው ከፍተኛ ተባለ ውድመትና ኪሳራ የደረሰበት ህወሓት አሁንም በድጋሚ በሌሎች ግንባሮች ላይ ጦርነት ለማንቀሳቀስና እንዲሁም ደግሞ የትግራይ ህዝብን ቆስልና እንዲሁም ደግሞ ሰቆቃን ለማብዛት በከፍተኛ ሁኔታ ላይ የተንቀሳቀሰ መሆኑ ሰምቷል። ታዲያ በትላንትናው ዕለት በሐውዜን ላይ ቀብሯቸው የነበሩ 8 ታንኮችን ከመሬት ውስጥ ቆፍሮ በማውጣት ወደ ራያ ግንባር ማንቀሳቀሱም ተሰምቷል። ታዲያ በትላንትናው ዕለት የዓይን እማኞች እንደገለጹ ከሆነ 4 ታንኮች ከፊት 4 ታንኮችን ከኋላ ደግሞ አሰልፎ ወደ ራያ ግንባር ሲንቀሳቀስ የነበረው ህወሓት አሁንም ቢሆን በመንግስት ኃይሎችና እንዲሁም ደግሞ በአየር ኃይል ላይ ልዩ ክትትል የተደረገባቸው ከመሆኑ ጋር ታይዞ የድሮን ጥቃቶች ሊኖሩ ስለሚችሉም ህዝቡ ሊጠነቀቅ እንደሚገባም ተነግሮታል። ታዲያ ይህን ተከትሎ እንግዲህ ህወሓት አሁንም ቢሆን በሐውዜን የቀበራቸው ታንኮች አውጥቶ ወደ ራያ ግንባር ካንቀሳቀሰበት ጊዜ ጀምሮም የመንግስት ኃይሎች የአየር ኃይል መቀርበት የተከታተለ ከመሆኑ ጋር ታይዞ ምናልባትም የድሮን ጥቃት ሊፈጸም ይችላል የሚለው በርካቶች ያሰቡበት ይገኛል። በውቅሮ አድርገው ወደ ራያ ግንባር የተንቀሳቀሱት ታንኮች ብዛት 8 ሲሆኑ አራቱም እንግዲህ ከፊት 4 ከኋላ መሆናቸውን ያረጋገጡት የዓይን እማኞች አሁንም በርካታ እንግዲህ የህወሓት ታጣቂዎችና እንዲሁም ደግሞ ህወሓት በርካታ አፍላ ወጣቶችንና እድሜያቸው ለጦርነት ያልደረሱ ህፃናትም ጭምር በመመልመል ወደ ግንባር እያሰለፈ ስለመሆኑ ሰምተዋል። የትግራይ እናቶች በኮረም በአዲግራትና እንዲሁም ደግሞ በሌሎችም አክሱምና ሽሬ ከተሞች ላይ የተለያዩ እንቅስቃሴዎችን በማድረግ ሰላማዊ ሰልፍ እንዲያደርጉ ጥያቄ ቢያቀርቡም የህወሓት ካድሬዎችና አመራሮች አሁንም ከልክለዋቸዋል የተባለው በተለይም ደግሞ የሞንጆሪኖና የደብረ ጽዮን ተጽዕኖ አሁንም በቀጠናው አይሎ መገኘቱንና ይህም ደግሞ በትግራይ ህዝብ ላይ ያጠላውን ጥላላ አንዴና ለመጨረሻ ጊዜ ለመክፈፍ ህዝቡ እየታገለ ስለመሆኑም ሰምተዋል። የመንግስት ያለህ የሚለው ህዝብም አሁንም ቢሆን ህዝቡ ከአንድ ወገን ሊቆም እንደሚገባ በርካታ ሁኔታ ላይ ቢጠቀስም ወይ ከትግራይ ክልል ኃይሎች ወይ ደግሞ ከመንግስት ኃይል መሆን አለበት የሚለው ነገር እስካሁን አለመለየቱን የዓይን እማኞች ቢገልጹም ነገር ግን አብዛኛው የትግራይ ክልል ህዝብ ማለት ነው አሁን ላይ የህወሓትን ሴራና የህወሓትን የጦርነት ማገዶን በየሰዓቱ ማንቀሳሰርን ተከትሎ በርካታ ሁኔታ ላይ ህወሓት ከቀጠና ይውጣልን፣ መንግስት የራሳችንን ያስተዳድረን፣ መንግስት ሰላማችንን ያስጠብቅልን የሚለው ነገር ኃይሏል። የትግራይ ህዝብ አሁንም ቢሆን መንግስት በኃያልነት ሰላምና ደህንነቱ የተጠበቀ እንዲሆንና በሰላም ወጥቶ እንዲገባ ወልዶ እንዲያሳድግና አስተምሮ ለወግ ለማድረግ እንዲያበቃ የሚፈልገው የትግራይ ህዝብን እንዲታደግም ጥያቄዎች የቀረቡለት ይገኛሉ። ነገር ግን ህወሓት ጫንቃው ላይ ቁጭ ብሎ አሁንም ከፍተኛ ተባለ ማገዶነትና በርካታ ንጹሃን ሰዎችን ለማስጨፍጨፍና ለማስገደል እንዲሁም ደግሞ ጦርነት አደገኛ ከመሆኑ ጋር ታይዞ የትግራይ ህዝብ አሁንም ሰላም እንዳያገኝ ያደረገ መሆኑን በርካቶች እየገለጹ ይገኛሉ። የትግራይ ምሁራን አሁንም ቢሆን ለዚህ ጦርነት ወሳኙና ኃላፊነቱን የሚወስደው ህወሓት ነው ቢሉም መንግስትም ከዚህ ጋር ተያይዞ በርካታ የተባሉ የቤት ስራዎችን መስራትና መጠንቀቅ እንዳለበትም አክለዋል። ታዲያ ህወሓት አሁንም ቢሆን ይህን ጦርነት ማቆም የሚችለው የራሱንና እንዲሁም ደግሞ የነዚሁ የካድሬ ልጆች ግንባር ላይ ሲሰለፉ ብቻ ነው የሚለው የመጀመሪያው ርዕሰ ጉዳይ ሆኖ ቀርቧል። ራሳቸውንና ልጆቻቸውን እነዚሁ የህወሓት ባለስልጣናት በአሜሪካና በዋሽንግተን ላይ በተንበሸበሸና እንዲሁሉ ነገር በተሟላለት ትምህርት ቤት እያስተማሩ በርካታ አካውንታቸውን ያስቆጠሩ ነገር ግን የደሃ ልጅን አምጥተውና ግንባር አሰልፈው እያስፈጁት ይገኛሉ። ታዲያ የትግራይ ክልል ወጣቶችና ምሁራን እንዲሁም ደግሞ እናቶችና ወላጆችም የህወሓትን ተንኮልና ሴራ እንዲሁም ደግሞ የጦርነት እንቅስቃሴን በተመለከተ በአደባባይ ወጥተው ሊያወግዙ
እንደሚገባም ተነግሯል። በዚህ ሰዓት ሀገራዊ የምክክር ኮሚሽኑ ይፋ ባደረገው አዲስ አጀንዳ ሀገሪቱ ሙሉ በሙሉ በፕሬዝዳንት እንድትመራ ታሪካዊ መግባባት ላይ ተደርሷል። የፖለቲካ ስርዓት፣ የመንግስት አደረጃጀትና የምርጫ ሁኔታን በተመለከተ ሲመክሩ የነበሩት የ500 ቡድን ተመካካሪዎች በአብዛኞቹ ነጥቦች ላይ ሙሉ መግባባት ላይ መድረሳቸውም ተሰምቷል። በቀረበው ምክረ ሀሳብ መሰረት የጠቅላይ ሚኒስትሩና የፕሬዝዳንቱ ስልጣን ተደባልቆ ሀገሪቱ በፕሬዝዳንት እንድትመራና ጠቅላይ ሚኒስትር የሚለውም እንዲቀር የመሪዎች የስልጣን ዘመንም 6 ዓመት ሆኖ ለሁለት ዙር ብቻ እንዲወሰን በተጨማሪም የህገ መንግስት ጉዳዮች ተርጓሚ ፍርድ ቤት እንዲቋቋምና የማንነት ጥያቄዎችን የሚመልስ ገለልተኛ ህብረ ብሔራዊ አንድነት ኮሚሽን በአስቸኳይ እንዲዋቀር ተስማምተዋል። ነገር ግን ፕሬዝዳንቱ በህዝብ ቀጥታ ይመረጥ ወይንስ ደግሞ በፓርላማ የሚለው ነጥብ ላይ እስካሁን ከስምምነት ላይ አልተደረሰም። ኢትዮጵያ በፕሬዝዳንት ብትመራ ይሻላል ወይንስ ደግሞ በጠቅላይ ሚኒስትር? ፕሬዝዳንቶስ በህዝብ ቢመረጡ ይሻላል ወይንስ ደግሞ በፓርላማ? ሐሳባችሁን ኮሜንት ላይ አጋሩኝ። ብልጽግና የሚያደርገው ነው የምነግራችሁ። መከላከያ ያለ ክልሎች ፈቃድ ከዚህ በፊት ከክልሎች ድጋፍ ፈልጋለሁ ፌደራል ጥሪ ነው የሚያደርገው። ከክልሎች ነበር ጥሪ ተደርጎለት ፌደራል ኢንተርቪን የሚያደርገው። አሁን በሚደረገው የመስፍን ልጆች መከላከያ ያለ ክልሎች ፍቃድ በቀጥታ እንደፈለገ መግባት የሚያስችለውን ነው እየፈቀዱለት ያለው ሰምተናል። የክልል ሉዓላዊነት የሚባል ይጠፋል ማለት ነው። ነው ሰማል ይያረቀው። ይሄ ሀገራዊ ምክክር ነው እና አብን ወጣጤዎች በቃ ካልወጣን እንዲህ ካልተስተካከለ ልንወጣ ነው ከዚህ ራሳችን ለረዛን እናደርግ ነው ምናምን የሚሉት መግለጫ እየሰማን ነበር። ዋጋ እንደሌለው ነው አቴንሽን ማንሰጥበት እዚህ ምክንያት ላይ ተመልካቾች ብዙ ጊዜ ተናግረናል። አቴንሽን ማንሰጥበት ምክንያት ሀገራዊ ምክክር ዋጋ ስለሌለው ነው። እዚህ ሀገር ኢትዮጵያ እየመከረች ነው ይላል። እዚህ ጦርነት ነው ያለው። እንደዚህ ጦርነት አለ። ወደ ትግራይ አሁን 10 ነው 9 እዝ እንዲህ ብሎ አሰልፏል። ወደ ትግራይ ብቻ እንዲህ አድርጎ በጦርነት እንዲሁ ጧት ተጀመረ ማታ ተጀመረ እየተባለበት በጦርነት በድሮንም በየቦታው ጦርነት ባለበት ከሸራና እስከ ራያ በድሮንም በመናምን ጦርነት ባለበት ሰዓት ስለ ሀገራዊ ምክክር እኮ ጦርነት አቁመ ወደ ውይይት ነው። ጦርነት የሚያስቆም እኮ ነው ውይይት የሚደረገው እንጂ እንደምንም ብላችሁ ፕሬዝዳንት ለማድረግ እንደምንም ብላችሁ ንጉስ ለማድረግ እንደምንም ብላችሁ ቶሎ አጣድፍልኝ መስከረም ፕሬዝዳንት ተብዬ ቤተ መንግስት እንድገባ ተብሎ ከሆነ ዋጋ የለውም። አዲስ አበባ ውስጥ ላሉ ሆቴሎች፣ ሬስቶራንቶች እንዲሁም ባሮች አስቸኳይ የተባለ መረጃ ተሰምቷል። ሁላችሁም ይህንን መረጃ ሼር ተደራረጉ። በአዲስ አበባ ከተማ በሚገኙ ባሮች፣ ሬስቶራንቶችና ሆቴሎች ውስጥ በሚሰሩ ሴት የመስተንግዶ ሰራተኞች አለባበስና ጌጣጌጥ አጠቃቀም ላይ የተደነገገው አዲሱ ደንብ ቁጥር 188/2017 በሙሉ አቅሙ ወደ ትግበራ መግባቱ ተገልጿል። በደንቡ የተከለከሉ ጉዳዮች ምንድናቸው? አንደኛ፣ ከጉልበት በላይ የሆኑ አጫጭር ቀሚሶችን መልበስ። ሁለተኛ፣ የደረት ክፍልን ክፍት የሚያደርጉ አልባሳትን መጠቀም። ሶስተኛ፣ ከጋብቻ ቀለበት ውጪ በሚታዩ የሰውነት ክፍሎች ላይ ጌጣጌጥ ማድረግ። ደንቡን በማያከብሩ የመስተንግዶ ተቋማት ላይ እስከ 50,000 ብር በሚደርስ የገንዘብ መቀጮና ተጨማሪ አስተዳደራዊ እርምጃ ይወሰዳል ተብሏል። ይህም መረጃ እንዳትቀጡ ሼር ተደራረጉ። ከራያ አላማጣ አዲስ መረጃ ተሰምቷል። በሱዳን ድንበር በሽረና አካባቢ የህወሓት አርሚ 70ና ሌሎቹን በቅንጅት ትንኮሳ መከፈታቸውን ተከትሎ የፌዴራል መንግስቱ የጸጥታ ኃይሎችን ጥቃቱን በመመከት ከህወሓት የሽረና ካምፕ የተማረኩና በአሶሳ የተገኙ የጦር መሳሪያዎችን ምስል ከጀርባ እንደምትመለከቱት ይፋ አድርጓል። ታዲያ በተካሄደው የአጸፋ እርምጃና ቀጣይ አሶሳ በርካታ የጦር መሳሪያዎችን፣ ቁሳቁሶች የተማረኩ ሲሆን የደረሱት የምስል መረጃዎችን በቦታው የተያዙ ታጣቂዎችን የተማረኩ መሳሪያዎችንና ተሽከርካሪዎችን የሚያሳዩ ናቸው። በሌላ በኩል በራያ አላማጣ ከሰሞኑ መረዋና አካባቢ ጠንካራ የተባለ የድሮን ጥቃት መፈጸሙን ተከትሎ የህወሓት ወደፊት ተራምዶ ውጊያን አፋጥኖ የመጀመሩ ሂደት ቀዝቅዟል። ታዲያ ምንጮቹ እንደጠቆሙት ባለፉት ቀናት ሊጀምር ይችላል በሚል ስጋት ፈጥኖ የነበረው አሁን በመጠኑም ቢሆን ሰከን ማለት እየታየ በመሆኑ ደስ ይላል። ሁሉም ወደ ሰላም ይቀየርልን። ሀገራችን ሰላም ትሁን። ህወሓት ኢራን ሰራሽ ሚሳኤል ታጠቀ። ኢራን ሰራሽ ሚሳኤልና ድሮን ህወሓት እጅ ገብቷል። ይህን ተከትሎ በርካቶች ህወሓት አብይ የታጠቀውን መሳሪያ ሁሉ እየታጠቀ ነው የሚል ግርምታን የቀላቀለ ሐሳብ እያነሱ ነው። አብይ የታጠቀውን መሳሪያ ሁሉ ታጥቀነዋል። ህወሓት ድሮን መታጠቁን የሚገልጹ መረጃዎች ከሰሞኑ በስፋት ወጥተዋል። ከሁለት ሳምንት በፊት በሸርና በነበረው ውጊያ ላይ ቡድኑ የኢትዮጵያ ጦር ላይ የድሮን ጥቃት ማድረሱ
መድረሱን ቢቢሲ ትግረኛና ትግራይ ቴሌቪዥን ዘግበዋል። ጄኔራል ምግበይ ኃይለ ከዚህ ቀደም ለድሮንም ድሮን አለው ብልጽግና ቴክኖሎጂ አለኝ እያለ ይፎክራል። ያ ቴክኖሎጂ እሱ እጅ ብቻ ያለ ይመስለዋል በማለት በገደምዳሜ ድሮን እኛም እጅ ይገባል የሚል ለዛ ያለው አስተያየት ሰንዝረዋል። ህወሓት ታጥቆታል የተባለው ድሮን የኢራኑ ፋዳክቱ የተባሉ ድሮኖች ናቸው። ህወሓት ጦር እጅ ስለገቡት ድሮኖች በዝርዝር እነግራችኋለን። ይህ ድሮን እንዴት ህወሓት እጅ ሊገባ እንደቻለ እነግራችኋለን። በመቀጠልም አብይ የሚተማመኑባቸውን አስፈሪ የአየር ትጥቆችን እናስቃኛችኋለን።